ማንን ነው የምትፈሩት? ወረኞችን ነው የምትፈሩት? ሐመተኞችን ነው የምትፈሩት? ቅናተኞችን ነው የምትፈሩት? ማንን ነው የምትፈራው? ቁልፍ ያልያዘውን ሰው ለምን ትፈራለህ? ሰይጣን ብቻ አይደለም፣ የሰይጣን ወዳጅ የሆኑ የሰይጣን አምባሳደር የሆኑ ሰዎችም ጭምር እየተንጫጩ አልሰማም መስሚያዬ ጥጥ ነው ብዬ ወደፊት የሚገፋው እኮ ማንም ቁልፍ የያዘ ሰው እንደሌለ ስለማያውቅ ነው። 10 ዓመት ድፍን ነው እንመልሳለን፣ አትሄድም፣ አትወጣም እያሉ እኔ ግን እየወጣው እየወረስኩ እየሰፋው እየበዛው ከራሴ አልፌ ለመላው ዓለም ሕዝብ የበረከት ምክንያት ሆኛለሁ። እኔ ከፍታለሁ ብሎ ተስፋ የሰጠ ሰው ካለም በሰው ላይ ተስፋ የሚያደርግ እርጉም ይሁን መጽሐፍ ቅዱስ ስለሚል በሰዎች ላይ ያስቀመጥከውን ተስፋ ቶሎ አንሳ። እስኪ የራስን ከፍተ ያሳየኝ በለው። መጀመሪያ እስኪ የራሱን ከፍቶ ያሳይ። የራሱን መክፈት የማይችል ደካማ ሰው ያንተን በር እንዴት ነው የሚከፍተው? እንዴት ነው የሚከፍተው? አይችልም። በማንም እጅ ቁልፍ የለም። እኔ የማውቀው አንድ ቁልፍ ነው፣ ባለስልጣን የሆነ ቁልፍ። ነብዩ ኢሳይያስ የተናገረው በብሉይ ኪዳን መጽሐፍት ውስጥ በትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ ነብዩ ኢሳይያስ የተነበየውና የተናገረው በጫንቃው ላይ አኖራለሁ የዳዊትንም ቤት መክፈቻ ቁልፍ በጫንቃው ላይ አኖራለሁ የተባለ የናዝሬቱ ኢየሱስ በዮሐንስ ራእይ ምዕራፍ 3 ቁጥር 7 ላይ የሚዘጋ የሚከፍትም የሌለ የሚከፍት የሚዘጋም የሌለ የተባለለት እኔ የማውቀው ኢየሱስ ብቻ ነው። እግዚአብሔር እንደዚህ ይለኛል፣ በዚህ 1 እና 2 ሳምንት ውስጥ የብዙ ሰዎች በር ይከፈታል። አሜን ብላችሁ ውሰዱ።